ቁሚ እናወሪኝ አንዴ። ለምንድን ነው እንዴ ልሂድ ለመባለቀኝ? ቁሚ እናወሪኝ አንዴ በእናትሽ። እኮ ስርዓት አይደለም እውነት በጣም ስርዓትማ እንዴ ለምንድን ነው እንደከታይ ስርዓት ያጣሽው ማንሽ ነው እንዴት ቢያንስ ከጃሪሽ ደዳቢ እኔ አልፈልግም መቀበል አልፈልግም። በቃ እዚህ ጋር ስለሱ ይሄ መልክ ቻኩ አይደል? እኔ እኮ እንደማንኛውስ መግታዳሽ እኮ ነኝ። በትከዩንተኛ ያለሽ አንቺ አልቀበልም። በቃ ይሄ መብቴ ነው አይደለ? አንተ ማድረስ ግዴታ እንደሆነ እኔም አለመቀበል መብቴ ነው። ከፈለክ ለፈለከው ሶስት ከኔ መቀበል ከፈለክ ለምን ከኔ መቀበል ታለብሽ ሶሊ አልቀበልም ብለሃለች። በለው ሂድና ኦኬ እሺ አንቺ ማለት ተቀበይኝ ነው ከኔ እኔ ልሂድና አልቀበልም ብለሃለች። ስሚኝና ቁሚ አንዴ ሶሊ ይኸውልሽ እያስጨነከኝ ነው ይሄን ተተሹ ቢያንስ እኔ ይሄንን አላነበብኩት እኔ ህይወት ላይ የሚመጣው ምንም ነገር የለም። ምንም ነገር ህይወቴ ላይ አይፈጠርም። በጣም እንዴ ሶሪ ሆነሻል። በጣም ሶሪ። ሰላም ወደ ተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ ዛሬ መጥቻለሁ በአዲስ ነገር በቆንጆ ነገሮች። እንግዲህ እዚህ ጋር ንፋሱም ደስ ይላል። ደስ የሚል ነገር አለ። እንግዲህ እዚህ እጄ ላይም ደግሞ ደስ የሚል ነገር ይዣለሁ። እንግዲህ ያን ሰው ማግኘት ባልፈልግም ግዴታ ለወንድሜ ስል ማለት ያው አንዳንዴ ታረጋላችሁ ብዙ ነገሮችን ለአንዳንድ ሰዎች ስትሉ ብዙ ነገሮችን ታረጋላችሁ እና ዛሬ ለወንድሜ ስል ይሄን ነገር ይዤ መጥቻለሁ እና ቤተሰብ እና ያው እንደምትቀበለኝ የሆነ ነገር እንደምትያ ነገር ተስፋ አደርጋለሁ። ጀስት ያው ማለት አላቅም ብዙ ነገሮችን ምን ላይ እንደነበሩ ምናምን ነገሮችን ብዙ ነገሮችን በሆነ ሳይሆን አላቅም። ግን ደግሞ ያው እንደ አንድ መልእክት አድራሽነትና እንደ አንድ ሽማግሌም ልሁን እንደ ምንም ልሁን በእርግጥ ሽማግሌ ስላችሁ እድሜ ገና ነው። ግን ያላ ያው ሰውን ለማስታረቅ እድሜ ትንሽ ቢሆንም ችግር የለውም። ይሄን ነገር ይዤ መጥቻለሁ ቤተሰብና እስቲ ዛሬ ማለት እንደምትገምቱት ለሶሊ ነው። ሶሊ ማለት የኤክስ ወጥ ማለት ነው እና ከአቤል የተላከ ነገር ነው ይሄ ነገር። ያው አቤል ታውቃላችሁ ማለት ለሱ ያላትን ነገር ነው ታውቃላችሁ። ማራቸው ብዙ ተፈጥሯል ምናምን ነገሮች በወንድሙ የተነሳ ብዙ ገብተዋል ምናምን ብዙ ነገሮችን ተዳርሰዋል። ግን ደግሞ ያው እሷ እንደኔ ሳስበው ያው ለወንድሟ ብላ እንጂ አቤልን ጠልተው ነገር ብለው አላስብም። ያው አንዳንዴ ታላቅ ወንድማችሁ መስማት የሆነ ነገር መስማት ምናምን ነገር ይላል ብዬ ነው የማስበው እና ከመሀላቸው ወንድሟ ቢወጣ ከመሀላቸው እሱ ገለል ቢል የሆነ ነገር ቢል ምናምን ነገር ነገሮች የሚስተካከሉ ይመስለኛል። ግን ደግሞ እኔ ጋር እኔ ያልከፈትኩት አንድ ነገር አለ ማለት ቤተሰብ ሳሳያችሁ እኔ ያልከፈትኩት እሷ የምትከፍተው ነገሮች ብዙ ነገሮች እውነት ነገራችሁ እየተቀበየ ነው ያዝኩት። አልከፈትኩትም ምንም አላልኩትም። ይሄ ነገርንም እንደዛው እስቲ ፍቃዷ ከሆነ እዚህ ጋር እንድትከፍተኝ እጠይቃታለሁ። ግን ወንድሜ ምን አይነት ምርጫ እንደመረጠ ጓደኛዬ ምናምን ነገር ማወቅ ስለምፈልግ ማለት ነው እና ዛሬ ያመጣሁት ይሄን ነገር ለሶሊ ማለት ነው ቤተሰብ ያው በሰዓት ደግሞ ከሰዎች ጋር መስማማት ይቅርታ መደራረግ ምናምን ነገሮች ያለ ነገር ስለሆነ ከሰው ጋር ተቀያይመንም ነገር ማድረግም አይቻልም። እንግዲህ እኔም እንደምታዩት ብዙ ተቀያይሜ የሆነ ነገር ብዬ ጥሩ ነገር አሳልፍኝ ጥሩ ነገር ታረክ። ግን ደግሞ ያው እንግዲህ ሶሊ ካለች ሶሊን ጠልፈንም ይሁን ምንም ብለንም ወደ አቤል ጋር እንወስዳታለን። ሙሽራ እያልን ወደ አቤላ ጋር ምን ወስዳት ያለው ቤተሰብ ብቻ ብዙ ቅልልኩኝና ያው እንደምታውቁት አቤል ለሷ መልካም ያስብ ምናምን ነገር ነው ማለት ያው ብዙ ነገሮችን ከሷ ጋር ለማስተካከል አልቅሷል ጀምር የምር አልቅሷል። ከዚህ በፊትም እንደምታውቁት ያ ነገርን ለማስተካከል እስካሪ ደግሞ ደፋቀና ያለለት ሁሌ ብቻ ለናብራ ሳይሆን ከዚህ ጋር ለሚጎዳ ሰው የሆነ ነገር ለሚልም ሰው ነገሮችን ለማስተካከል ቤተሰብና እንግዲህ አሁን እንደምታዩት ሶሊ ከምሳ ወጣለች ከትምህርት ቤት እና ፎቶ አይውና ቤተሰብ እንደምታዩት ፎቶ ክላሳቸው እና እዛው ግቢ ላይብረሪ ስለምትሄድ በዛው እዚህ ጋር የምታርፍበት መንገድ ይሄ ነው። ከዚህ በፊት በጣም ብዙ ነገር ተደርጓል። በጣም ብዙ ነገሮች እና ያው እሷም አዲስ አበባ እስከሚሄድ ድረስ ምናምን ከሆነ ተጣጣፍታ ያ ነገሮች ያው እንደዚህ በእንትን በባክኑ ባይ ነው እንደኔ
ምክንያቱም ትንሽ ባይፋል ነገማራቸው ባይሆን ይህን ደረጃ አይካሄዱም ነበር። ይህን አሁን ውስጥ አይካፍም ነበርና ብዙ ነገሮችን አሉ። ሁለቱ መሀል ላይ በጣም ብዙ ነገሮች አሉ። ያው እሷም እንግዲህ እንደምናውቀው ቤተሰቧ ጫና አለባት። ቤተሰቦች እንግዲህ እንደ አንድ እህትነት ትክክል ነው ማለት ያለው ነገር ትክክል ቢሆንም ግን ደግሞ በዚህና ልክ ሽጉጥ አውጥቶ ምናምን እስከመጠቀም ድረስ ያ ነገር ተገቢ አልነበረም አቤል ላይ። ግን ደግሞ ያው ያ ነገር አልፎ ቢያንስ ዛሬ ይቅርታ ብለው እንደነበራቸው ግንኙነታቸው እንደነበረ እንደመጀመሪያው ቢቀጥሉ ባይ ነው። ምክንያቱም እንግዲህ ሁለቱ ላይ የሆነ ደስ የሚል ነገር አለ መሀላቸው ምናምን ነገር ያ ነገር እያደገ ይሰፋ ቢሄድ ነገ መልካም ይሆናል ባይ ነው እንደቤተሰብ እና እንግዲህ ሶሊ እኔ መጥቼባት ነገሮችን የምትቀበል ይመስለኛል እንደኔ ማለት ነው ቤተሰብ እና ካልተቀበለችም እንግዲህ ምንም ማድረግ አይቻልም። በእርግጥ ይሄን ስታ የምትቀበል ይመስለኛል ቤተሰብ እውነት ስነግራችሁ ማለት ነው። ወንድሟ ካላየ ወንድሟ ተይካራራት ወንድሟ መሀል ላይ ከፍ ወንድሟ ካልበጠበጠ ነገሮችን ኦኬ ሊሆን ይችላል የምትቀበል። ግን ደግሞ አሁንም ድጋሚ መጥቶ ወንድሟ ሌላ ጊዜ የበጠበጥ የሆነ ከተማ ያነሳ ምናምን ነገር ከሆነ ላይሆን ይችላል ማለት ያው ብዙ ነገሮች ተደርገዋል፣ በጣም ብዙ ነገሮች። ግን ደግሞ ያ ነገር ሆኖ ደግሞ እንዳለፈው ሆኖ ዛሬ ይቅርታ ሶሊ አለሽ መልካም አሪፍ ነው። እዚህ ጋር አንቺ ጠብቂ ነበር እኔ? አዎ በሰላም ምን ነው ዘብሳይላችሁ ባብል ሲጅ ነው? አዎ ላይብረሪ ገባ ነበር እና ባሮች ምን ነው? አይ መጽሐፍ እንደምብል ይዘው አስቀምጬው ነው። እግዚአብሔር ይመስገን። ሰላም እንዴት ነህ? አለ ዞርዬና እዚህ ግን ታንቺ ፈልጌ ነው ዛሬ ብዙ ሳርስ አይ ከቪዲዮ ኮይ መቆረጥ ከደበረሽ አይ ችግር የለም። አይ ነው ካለች ከደበረሽ ኮንፈ ካልሰማሽ ቪዲዮ መቆረጥ ይችላል። ችግር የለም። አልቆርጠሽ ቪዲዮ አይ ማለት ችግር የለም። ወሰነት ሶሊ ማለት አንቺ አማግሽ በጣም መልካም ሰው ነሽ። ለሰዎች ብዙ ነገሮችን ማለት ያው ካበገ የነበረሽ ነገሮችን እና ጓደኛ ሆን እንደምንም ማለት ብዙ ነገሮችን አውቃለሁ የነበራችሁ ነገሮችን ምናምን ነገር እና እንዴት ብዬ እንደምነግርሽ አላውቅም። ሶሊ ምናልባት የሆነ ነገር ተጎድተሽ የሆነ ሰምቶሽ አስከፍቶሽ ምናምን ነገር ሊሆን ይችላል። ግን ደግሞ ያው ሰው እንግዲህ ይቅርታ ካለና የሆነ ነገር ካለ ይታርጋ ካባሱ ገደማ እንትነኛ ሶሊ እንግዲህ ልጅ ይሄ ጋር የተላከልሽ በጣም አንቺን ከሚወድሽ ከሚያከብርሽ ለአንቺ ከሚያስብ ሰው ነው። ገባሻ? እኔ ጀስት ይሄን ቃል አንቺ ከተላኩት ለማድረስ ብቻ ነው። ቆይ እና ከኔ በላይ እንዴት ነው? ከኔ በላይ ደግሞ ልንገርሽ፣ ከኔ በላይ ደግሞ ይሄ ነገር ያመጣው ቆይ ኪዬ አንዴ እዚህ ጋር ላስቁምህና ስላቤል ልታወሪኝ ከሆነ በጣም ይቅርታ። እኔ ልቀበልህ አልችልም። ስለሱ ማውራትም አልፈልግም በዚህ ሰዓት እየረፈደብኝ ነው። ልሂድ። ሌላ ለዚህ ጉዳይ ከመጣ ላወራ አልችልም። ሌላ ምናልባት የምትለኝ ነገር ካለ ስማና ይኸውልሽ፣ አንድ ነገሮች ኢንሻአላህ ለቆሽ ማሰባለች። ይሄ በስሜት ያወን አይደለም። እኔ ስሜታዊ ሆኜ በቤተሰብሽ ግፊት የምትወስኚው ነገር አይደለም። ሶሪ ማለት ነገሮችን እኮ አውቃለሁ። ስለሱ ማስማማት አትፈልጊ ምናምን፣ ግን አንድ ነገር ስነግርሽ እኔ በጣም መልካም ልጅ ነው። በቃ እኮ ኪዬ አሁን ያለ ፍላጎቴ እንድሰማ ባታድርገኝ ደስ ይለኛል። እኔ ስለሱ ማውራት እራሱ አልፈልግም በሳት ሰላሜን በቃ ሰላም አግኝቼ ነው እንትን ያልከለውና በጣም ይቅርታ። እንዴት ብዬ ላስረዳሽ? ሶሪ ስለሱ ምናወራ ከሆነ ስሚኝ አይደለም እኔ ከዚህ በፊት እኮ አንቺ ጋር እኮ ስሚኝ፣ ከዚህ በፊት እኮ አንቺ ጋር መጥቼ ስለ አቤልም ሆነ ስለማንም አውርቼሽም አላውቅም። ሶሪ ቢያንስ እኔ እንደ ወንድምሽ ጓደኛ ሆነ እንደ አንድ ሰው ቢያንስ ክብር ሊኖርሽ ይገባል አይደለ? ቢያንስ ለቅሽ ትሄጂ አይገባም። ይገባኛል እኮ ይገባኛል። ስሚኝ ይገባኛል። እንትን ባልል ሪስፔክት ባይኖረኝ እዚህ ጋር ቆሜ ላላወራ እችል ነበር። ይሄንንም ልትረዳኝ ከዚህ በፊት በነበረው ነገር እኔ ጭራሽ መስማት ማንሳት ምናምን የሚባለውን ነገር ጭራሽ አልፈልግም እኮ። ስሚኝ ከዚህ በፊት የነበረው ነገር አታውቅም ይሆናል አንተ። ሶሊ ልሻን ክፉ ነገር አትናገሪ ፕሊዝ።
በቃ አልፏል አይደል? ከዚህ ወይ ነበር ነገሮች እኮ አለፉ። ቢያን የሰው ልጅ ደግሞ ይቅርታ አስጠይቅና የሆነ ነገር ሲል እኮ ሶሊ የሆነ ነገር እኔ አሁን ይኸውልሽ እኔ አንቺ ጋር መጥቼ ስለ አቤል ይቅርታ አድርጊለት የሆነ ነገር በእለት ብዬ አስጨነቀሽም ሆነ ምን ልሽ አይደለም እዚህ ጋር አንቺ ጋር መጣሁት ተጋማ አይደል? በዚህ ጋር ደግሞ መሄድም አይነት ሰው ደግሞ አይደለም። ሲቀጥል ደግሞ ይቅርታ አድርጊኛ ወንድምሽ እንዴት ተባለሽ ያና የሚያስኬድም አይነት ነገርም እንደገና ደግሞ ይሄ በቃ አንተም አይደለም እኔ ከወንድምሽ ጋር ድጋሚ መገናኘት ምን ማለትም አልፈልግም። ግን ደግሞ ግዴታ ደግሞ ይሄ ግዴታ ስለሆነብኝ እኔ ጋር አደራ ስለሆነ ላድረስ መጣሁ እንጂ በአንቺ ተነሳ ከቤተሰቦች ጋርም ከማን ጋር መገናኘትም ፍላጎትም ሀሳቡም የለኝም። ገባሻ? በቃ እንደዛ ማትፈልግ ከሆነ እንደዛ አይነት ሀሳብ ውስጥ ላይ ካለ በእንደዛ አይነት ጉዳይ ባንገናኝ እኔም ደስ ይለኛል። ሶሊ አልገባሽም ምንሽ ነገር ነው። አንተ እኔን አልተረዳኸኝም። እኔ አልተረዳኸኝም አይደለም ሶሊ። ለምን ነው ግን ቆመሽ ነገር ማታስቢው? እዚህ ውስጥ ያለ ከባድ ዕቃ አለ አይደል? በቃ ይሄን ተቀበለሽኝ አንቺ ምንም እኮ አትሆኝም። ክብርሽን ማይነካሽም እኮ ክብርሽን ማይነካሽም ሶሊ። ከኔ ህይወት ጋር ምንም የሚያገናኘው ነገር የለም ከዚህ በኋላ። እኔ ከምልሽ በላይ ይገልጽልሻል እኮ ይወሩ ታውሻ ሶሊ። እኔ እኮ እዚህ እኮ እኔ የነገሮች ተሸክም የሚመቆም አሊያም ደግሞ እንደ ወዛደር እዚህ ጋር አንቺ ጋር ተሸክም የሚቆም እኮ እኔ ሀሳብም ወይም ደግሞ ስራ ፈትም አይደለም። ተጋባና ሶሊ። የሆነ ነገር ሲመጣልሽ አለም ከኔ ተቀበለሽ እኮ መላክ መፍትሽ ነው። ድጋሚ መለስ መፍትሽ ነው። እኔ ለምን እቀበላለሁ? በትልቅ ሰው ሙታስብ ሆነ ነው በመጣበት መንገድ ይመለስ እንጂ እኔ ጋር ደርሶ የሚመለስበት መንገድ የለም። ሶሊ ሆነሻል አይደለም። ጸብሽ ከሱ ጋር እንጂ ከኔ ጋር እኮ አይደለም። ጸብሽ ከሱ ጋር እንጂ ከኔ ጋር እኮ አይደለም። እየተግባባን አይደል? እኔ ደስ ይለኛል። ለምን ደግሞ ትይጆሽ አንድ ነገር አንበቢውና ላይብረሪ አይደለም ሶሊ ደስ ላይብረሪ እኮ እኔ ሶሊ እንደ ማንኛውም ሰው እኔ ቃድራሽ ነኝ። የሆነ ሰው ቃድራሽ ሆኖ ቢሆን እኔ ስለሆንኩ ነው እንጂ ተቀበዩ ነበር አይደለ? ኖ ይኸውልሽ እኔ ከመለከተኝ እቃውን ተቀበይኝና ከኔ እቃውን ተቀበይኛ ከፈለግሽ ታውቂያለሽ አድራሻው አይደለ? ላኪለት። እኔ መቀበል አልፈልግም። እዚህ ጋር ፖይንቱ አንተ ስለሆንክ ሳይሆን አይደለም እኔ ስለሆንኩ ነው ሶሊ። ወይ በጣም ይቅርታ ነኝ። በዚህ ሁኔታ የምንግባባም አይመስለኝም። እኔ በቃ ልሄድ ነው። በጣም ይቅርታ እንዴ። ቆይ ሶሊ ያስሚኛ እንዴ እናውሪኛ እንዴ አይደለም እውነት አይደለም። ካልተጋባን አይደለም እኔ ይኸውልሽ እንደ ማንኛውም ሰው ቃራሽኝ አይደል? እቃውን ተቀበለሽኝ ከፈለግሽ ታውቂያለሽ አድርሻው ታውቂያለሽ ምን ታውቂያለሽ አይደል? ወስድሽ ድጋሚ መልሽለት። ይሄ ነው የምባለብሽ። ኖ እኔ እቃው እኔ ጋር ብለሽ አንብቢው። ቆይ አንዴ ዝም ብለሽ አንብቢው። ምን ችግር አለብሽ ብታነቢው? ይቅርታ ልቀበል። ክብርሽ ይነካዋል። እስካሁን ክብርሽ ይነካዋል። እውነት አንተ ስለሆንክ ክብርሽ ይነካዋል። ክብርሽ ይነካዋል በጣም አዎ። ኦኬ ለአንቺ ክብር ማለት እቃ መቀበል ነው ነገር ማለት ነው። ኦኬ ለቤተሰባችሁ ክብር ማለት ወንድምሽ ምን የሚለው ይሄ ነገር ነው ማለት ነው። አሁን እዛ ፖይንት እዛ ጋር እንድትሄድ አልፈልግም። እኔ ነኝ ፋሚሊ ነው። ቤተሰቤ ነው። ወንድም ተቀበይኝና የምትመሪው ወንድምሽ ነው። ከበሻ እኔ በወንድሜ ብማር እዚህ ደረጃ ደስም ነበረ። እያሰብሻለሽ ወስጭ ግላስ ሆነ ወንድምሽ እዚህ ደረጃ አልጎዳም ነበር። እኔ በሱ ብሄድ ኖሮ እስካሁን ድረስ እሱ የሚለኝ ነገር በሰማ ኖሮ ወንድሞች እኮ መሳሪያ ማንዘዋር የሆነ ነገር ምናምን ነገር አይደል? ስለሱ ጀማ አይመለከተኝም። እኔ እኮ በቃሽ። ግን ደግሞ እኔ እዚህ ጋር እኔ እንደ አንድ ቃድራሽ ነኝ። አንቺ እኔ ክብር ካለሽ እንደ ወንድምሽ ካየሽኝ እንደ ወንድምሽ ጓደኛ ነኝ ካየሽኝ ከፈለግሽ ይሄን ዕቃ ተቀበልሽ ለኔ ክብር ስትይ ከፈለግሽ አቃጥዩ ከፈለግሽ ታዩ አይመለከተኝም። ግን እኔ እንደ ማንኛውም ቃድራሽ ነኝ። ዕቃሽን ልትቀበይ ይሄን ንብረት ያንቺ ንብረት ነው አይደል? ያንቺ ንብረት እስከሆነ ድረስ ደግሞ መቀበል አንቺ ነው። ይሄ ገር እኮ ክፉም ደግም እኮ ይቻላል። አይ እኔ ደግሞ ከማልፈልገው ሰው ዕቃ መቀበል አልፈልግም። በቂ ማለት እሺ ቢያንስ ኢና ቢቢሽ እንዴ አላነበው እነት አላነበው ቴክስ ስለማትመልሽ ወይ ነገር ስለማትወይ እኮ አንቺ በዚህ በዘመናዊ ጊዜ እኮ ቴክስ ለብሎክ ሳርክሽ እኮ ጆር እንዴ በዘመናዊ ጊዜ ደብዳቤ አንቺ ከሳካ አትቀበይም እንዴ? ለምን ነው እንደ ድሮ ሰው የምትሆኚ? ለምን የምታስጨንቁኝ? እኔ ካልፈለግኩኝ ለምን የሚያስጨንቀኝ? በቃ ስለሱ ማውራትም መስማትም ማግኘትም አልፈልግም። እየተማርኩ ነው ትምህርቴን በስርዓት አሁንም ረፍዶብኛል። ተቀበይኝና ቢያንስ እንደኔ ቢያንስ ይሄን ተይውና ይሄን ነው ቢያንስ ይሄን ተተሹ ቢያንስ ይሄን ነው እኔ ይሄንን አላነበብኩት እኔ ህይወት ላይ የሚመጣው ምንም ነገር የለም። ምንም ነገር ህይወቴ ላይ አይፈጠርም። ቢያንስ በጣም እንዴ ሶሪ ሆነሻል። በጣም ሶሪ። ኦኬ ይሄ እስቲ ቆይ ስሚኝ አንዴ ነይና ሶሊ አውሪኝ አንዴ ወይኔ ሶሊና እኔ ማውራት አልፈልግም። ታውሪኛለሽ እንደማታውሪ ታውሪኛለሽ። እኔ ቁሚና አውሪኝ አንዴ። ለምንድን ነው እንዴ ልሂድ ለምን ባለቀኝ? አውሪኝ አንዴ በእናትሽ። ይሄ እኮ ስርዓት አይደለም እውነት። በጣም እንትን ያልከኝ ስርዓትማ እንዴ ለምንድን እንደከታይ ስርዓት ያጣሽው ማንሽ ሶሊ እንዴት ቢያንስ ከጃሪሽ ደብዳቤ እኔ አልፈልግም መቀበል አልፈልግም።
በቃ እዚህ ጋር ስለሱ ይሄ መልእክት ቻኩ አይደል? እኔ እኮ እንደማንኛውስ መግታዳሽ እኮ ነኝ። በትቀዩንተኛለሽ አንቺ አልቀበልም። በቃ ይሄ መብቴ ነው አይደለ? አንተ ማድረስ ግዴታ እንደሆነ እኔም አለመቀበል መብቴ ነው። ከፈለክ ለፈለከው ሶስት ከኔ መቀበል ከፈለክ ለምን ከኔ መቀበል ታለብሶ ልኝ አልቀበልም ብለሃለች በለው ሂድና። ኦኬ እሺ አንቺ ማለት ትከለኝና ከኔ እኔ ልሂድና አልቀበልም ብለሃለች። ስሚኝና ቁሚ አንዴ ሶሊ ይኸውልሽ እያስጨነከኝ ነው። እያስጨነቅሽው እንደገና ሰው ያያየ ነው ሰታውሪ እኔ የፈለገው ማሄድ ይችላል። ስለሰው አይመለከተኝም። ግን በቃ እኔ መሄድ ነው የምፈልገው። እኔ ይሄ መልእክት እንደማንኛውም ሰው አድረሽኝ አይደለ? መልእክቱ ከኔ ተቀበለሽኝ ልንቀበልሽ ነው። እኔ አልቀበልም። ይሄ የማይሆን ነገር ከሚሰራ ይቅርብኝ።